እሺ ቤተሰብ አንድ መረጃ ይዤላችሁ ነው የመጣሁት። ይህን መረጃ ሁላችሁም እንድትጠቀሙበት ነው። ለምን አንዱ ካንዱ መማር ስላለበት ማለት ነው። ትናንትና ለልጆቼ ቅባት ለመግዛት ከተማ ሄጄ ቅባት ገዝቻለሁኝ። እንደምትመለከቱት እንግዲህ ቅባቱ አናቱ ላይ ዋንኮት ነው የሚለው። ዋንኮት ይላል ቅባቱ ማለት ነው። እና ዓመተ ምህረት የተለያየ ነገርም በላው ላይ አለና ከነግራሙ በቃ ይሄ ዋንኮት ነው ብዬ ገዝቼ ወደ ቤቴ ነው የገባሁት። ከዛም በኋላ ግን አሁን እናንተ ብታዩ ራሱ እዚህ ላይ ምንም ልታገኙ የማትችሉት በድንገት ግን ያገኘነው ልንገራችሁ። አንዳንድ አጭበርባሪ ነጋዴዎች እንደዚህ አይነትን ነገር ስለሚጠቀሙ ሼር ኮፒ ሊንክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። ይሄንን መልእክት ተመልከቱ። ዋንኮት ብለው ነው የለጠፉበት፣ ግን አሁን ሳነሳው ሌላ ጽሁፍ ከስር እንደሚወጣ ተመልከቱ። ይሄው ተመልከቱ። ይኸውላችሁ እንደዚህ ተለጥፎ አሁን ምንም የሚታወቅ ነገር የለም። ይሄው ራሱ ነው። በቃ ብታገለባብጡት ምን ብትሉት ይሄው ራሱ ነው። አሁን ግን ይኸው ተመልከቱት። ይሄው እዚች ጋር ይሄው እንዲህ ይኸውላችሁ ይኸውላችሁ ከስር ያለውን ብቻ ተመልከቱ። ይኸውላችሁ ይኸው የተለጠፈበት እንግዲህ ሃኒ ይሁን ምንም እንትን የሚል ነገር እንትን እንዳሉበት አናቅም። ይኸው ተመልከቱ። የተቆራረጠ ለምን እንደቆራረጡት ለምን ላው ላይ እንደለጠፉበት እነሱ ያውቃሉ። ስለዚህ በምትገዙበት ጊዜ በጣም ትኩረት በማድረግና የምትገዙበትንም ቦታ መለየቱ በጣም ጠቃሚ ነው ብዬ አስባለሁኝ። ለምን እንደዚህ አይነት ነገሮች ጉዳትም ስለሚኖራቸው ማለት ነው። እንደዚህ ለጥፈው እንግዲህ ሙሉ በሙሉ እስከታች ስታነሱት ይኸውላችሁ በቃ ትክክለኛ ዋንኮት ከላው ላይ ሲነሳ ይኸውላችሁ ላው ላይ ያለው ቅባት እየወጣ ይሄዳል። ለመፋቅ ሞክረውት ለማጥፋት ሞክረውት አልጠፋም ሲላቸው ነው መሰለኝ ይሄኛውን በመተው ማለት ነው። እቺን ቆርጠው ከላው ላይ ካወጡ በኋላ በቀጥታ ይሄንን ነው የለጠፉበት ማለት ነው። ፈርፋን የሚለውን እንግዲህ አምጥተው እንደዚህ ያደርገው ኖርማል እላው ላይ ይሄው እንደዚህ ያደርገው አያይዘው ምንም በማይታወቅ መልኩ እንደዚህ ያደረጉ እየሸጡ ስላሉ በጣም ጥንቃቄ እንድታደርጉ አንዱ ለአንዱ ማለት ነው ያየውን ነገር ማስተላለፍም ማስተማርም ጥሩ ስለሆነ ማለት ነው። ምናልባትም ዓመተ ምህረቱም ያለፈበት የተለያየ ፎርጅድም ነገር ሊሆን ይችላል እንግዲህ ከስር ያለው ማለት ነው። እና ምናልባት የሚቻል ከሆነ የቪዲዮ ቫይራል ላይ የሚወጣ ከሆነ ለዋንኮት ካምፓኒ እንዲደርስ ማለት ነው በደንብ አድርጋችሁ ኮፒ ሊንክ ሼር ዱኢት በማድረግ ለብዙ ሰዎች አድርሱ። ዋንኮት ይሄንን የደረሰውን እንትን ማለት ነው ጥንቃቄ አድርጎ እሱም የሆነ ነገር ማስታወቂያ መስራት አለበት። በምን አይነት ሁኔታ እንደዚህ አይነት መለጠፍ እንደሚችልና ይህንንስ ደግሞ ኬት ሊያገኙት እንደሚችሉ ክትትል ቢደረግ የሚል መልእክት ነው ያለኝ። አመሰግናለሁኝ።